በሬን ከፈትኩለት መተው ይጠይቃል ልጆቹን እኔ ለልጆቹ አሁንም ድረስ ስለአባታቸው መጥፎ ነገር አውርቼ አላውቅም ልጆቹን የሚጎዳና የልጆቹን አእምሮ የሚመርዝ ነገር ማድረጉ ምንም አይጠቅም ሲንግል ማዘርነት በጣም ቀላል ነገር አይደለም በብዙ ነገር 10ኛ ክፍል ላይ ማሚ ያለኝ ሆም ስኩል አድርጊኝ ካንቺ ህይወት ተሞክሮ ለሌላ ሰው ታስተምሪ የምትችይው ነገር ብዬ ያሰብኩትን ነገር ላንሳ እርዳታ ካስፈልገኝ አልፈራም እጠይቃለሁ እምነቴም ስላለ መፋታት መለያየት እንጂ የመፋታት ግራውንድ ዋል ነበረኝ እሱ የተሻለ ኑሮ እየኖርኩኝ መጣሁኝና እንደገና እሱን እንደዚህ ማለት አልፈልግም ሳይሰራ ሊኖር አይችልም ከሰራም ግን ከሚሰራው ላይ የትኛውም ነገር ይሁን ህጉ እንደሚለው ከሚያገኘው ኢንካም ላይ የተወሰነውን ለልጆቹ መስጠት አለበት ነው እንግዲህ የራሴ ህይወት ራሴን ኢሞሽናል ያረጋኛል ስላልሽና ነገሩን እርግፍ አድርገሽ ስለተውሹ ይመስላል ሰዎች አካፍዬ የነሱ ህይወት ቢለወጥ እኔ ትልቁ እንትኔ ሰዎች ሲደሰቱ ደስ ይለኛል Like, comment and subscribe to Eskidar for more videos. እንደው ልጠይቅሽ የምፈልገው ነገር በየትኛውም የሥራ ዓለም መቼም ውጣ ወረድ አለ አይደለ እንዲሁም በተለይ ደግሞ አንቺ ባለሽበት አይነት በንግዱ ዓለም ደግሞ ትርፍና ኪሳራ አለ አንዳንዴ ከስኬት ጀርባ ብዙ ሰው የማያየው ነገር አለ ፍርሃት አለ ጥርጣሬ አለ ለሰው የማትነግሪው በጣም ብዙ ነገር ይኖራል ከራስሽ ጋር ብቻ የምትታገይበትና በተለይ ደግሞ አንቺ ከልጆችሽን በብቸኝነት ከማሳደግ ጋር ከሴትነት ጋር እነዛን ግዚያዎች እንደው እንዴት ነው ያለፍሻቸው ምንድነው እንድታልፊያቸው የረዳሽ ከጥንካሬሽ ቀጥሎ ማለት ነው እኛ ልጆችና እኔ በጣም የመጽሐፍ ቅዱስ ተማሪዎች ነን ፈጣሪያችንን እናስቀድማለን አንድም ነገር ከልጆቼ ጋር ምንም አይነት ምስጢር የለኝም ፓስወርድ ድብቅ የለኝም ሁሉ ነገሬ ኦፕን ቡክ ነው ለልጆቼ እነሱም እንደዛው ናቸው ትሩቴት ሄደው መተው እንደ እናታቸውን እንደ ጓደኛ ነው የምናረገው በተቻለኝ መጠን ልጆቼን ይዤ የሆነ ቦታ ነኝ ሳመር መውሰድ አልችልም ቫኬሽን ለምን ሳመር የሥራ ጊዜ ስለሆነ አዎ ግን ኒው ይር ኢቭ ድረስ ልጆቼ ከኔ ጋር ይሰራሉ ይዣቸው ነው የምሄደው ኒው ይር ኢቭ በጣም ቢዚ ነው ለኛ የአዲስ አመት አዎ የተለያየ ቦታ የተለያየ ኢቨንት ይኖርኛል እሱን የተለያየ ቦታ ድራይቭ ያረኩኝ አንድ ላይ ሰርተን ቤት ሄደን ሻንጣ ይዘን ኤርፖርት ነው የምንገኘውኛ ስንጨርስ ወደ ቫኬሽን አዎ እና እኔ ያው ከነሱ አባት ጋር የተለያየን በ2008 ነው ከዛ ጊዜ ጀምሮ እስካለሁበት ሰዓት ጊዜም ያለኝም ሁሉ ነገር ለልጆቼ ነው ከስራዬ ቤቴ ከቤቴ ልጆቼ ናቸው በቃ እና በተቻለኝ መጠን ሌላ ቦታ ስለማልገኝ የምሰራውን ነገር ምናረጋውን ነገር አብረን ሄደን ነው ምንለው ከልጆቼ ውጪ ሌላ ቦታ የለም አልታገኝም ስለዚህ እምነትሽና ከልጆችሽ ጋር ያሳለፍሽው ነገር ነው ይሄን ነገር እንታልፊው ይረዳኝ ያው እና እነሱም በጣም አንደርስታንድ ያደርጋሉ አምሽቼ በመጣ ምን ብል ወንዱ ልጄ እህቱን እንደ አባት ሆኖ ነው ከልጅነቱ ኃላፊነት 4 አመት ግን 4 አመት ከ11 አመቱ ጀምሮ ቤት ነው እሱ ዴኬር በቃ ቦታ የለም ስለተባለ እቤት ነው ያ ማቹርነቱ ከልጅነቱ ነው የጀመረው እህቱን ይንከባከባል ምናምን እኔ ስመጣ አስተኝቷት ምናምን ነው ይረዳል አንቺ ያለሽበት ነገር በደንብ ይረዳሻል አንቺ ይረዳሽ ይሞክራል ማለት ነው በሌላ ነገር በጣም አዎ ያ እንደዛ ሊሆን የቻለው ደግሞ እንዳልሽው በጣም ግልጽ የሆነ ግንኙነት ስላላችሁ በጣም እንደ ጓደኛም ስላሳደግሽው ነው ይሄ ደግሞ በጣም ትልቅ ነገር ነው ብዙ ጊዜ በእኛ ባህል አልተለመደም እንደዚህ አይነት ነገር ግን ያ ቢያንስ ውጪ ስትኖሪ ይሄ ነገር በጣም አስፈላጊ ነገር ይመስለኛል ልጅን ጓደኛ ማድረግ ብዙ ነገር እንዳይደብቁሽ አደግ ሲሉ እንዲነግሩሽ ይረዳል አይደል? አዎ
ልጄ ቤት ነው የተማረው። ሆም ስኩል ነው። እውነትሽን ነው። እንዴት ልትወስኝ ይቻልሽ? ስለዚህ ነገር ማወቅ ፈልጋለሁ። ለምን መሰለሽ በብዛት ሆም ስኩል ሲባል አሜሪካ ነው እንጂ ካናዳ ውስጥ ብዙ አልሰማውም እና እስቲ ንገሪኝ። ምን ሆነ ከቶሮንቶ ወደ ብራምፕተን ሙቪ ያደረግ ነው። እሱ ሁለተኛ ሴሚስተሩ 9ኛ ሃይ ስኩል 9ኛ ክፍል ሁለተኛ ሴሚስተሩ ላይ ነው። ልክ አንደኛ ሴሚስተር እንደጨረሰ ሙቭ አደረግን እና የገባበትን ትምህርት ቤት አልወደደው። በቃ ምንም ለሱ ጓደኛ የሚሆኑ የሉም። ፈራ። በቃ እንደዚህ አዲስ ሰፈር አዲስ ነገር መልመድ አልፈለገም እና ትምህርት ቤቱ ቅርብ ስለሆነ እየመጣ ምሳ እየበላ ነው የሚሄደው። ልጄ ቴሌቪዥን ወይ የጌም ልጅ አይጫወትም፣ ግን ስፖርት ይወዳል። ያው ስፖርቱን አድርጎ ምናምን ይመጣል። ግን ምን ሆነ 10ኛ ክፍል ላይ ማሚ ያለኝ ሆም ስኩል አድርጊኝ። በቃ እኔ ትምህርት ቤት አዲስ ጓደኞች መፍጠር አልፈለኩም፣ ለኔም ጓደኛ የሚሆን የለም አለ። ፈርቼ ነበረ፣ ግን ግዴለሽም አለኝ። አመንኩት። ተመዘገበ። ኮርሱን አስመረጡት። ኦንላይን ላይ ነው ፈተና የሚያደርጉለት። ያጠናል፣ ሲጨርስ ይፈተናል። እና 11ኛ እና 12ኛ ክፍል እንደውም በአንድ አመት ነው የጨረሰው። መማር የሚፈልገው የነበረው ሲቪል ኢንጂነሪንግ ነበረ እና አልጀብራ ነበር የወሰደው። እሱ በጣም ከብደው ነበረ። ግን እንደዛ ብሎ አስተማሪ ምንም ያርግለት ቤቱ ጨረሰ። እሱ ጠቀመ ለእህቱ። ያ ቤት መሆኑ ለሷ ጠቀማት። አዎ ለሷ ጠቀመ። እሷ ትምህርት ቤት ትሄዳለች። እሷ ትምህርት ቤት ትሄድ ነበረ። በጣም ኢንትረስቲንግ ነገር ነው። ኦኬ ሆም ስኩል ሳይሆን እንደ ኦንላይን ከተጀመረ በኋላ ነው የተማረው ወይስ ሆም ስኩል ነው የሚባለው? እውነቴን ነው። ስለ ሆም ስኩል ስለ ካናዳ ብዙ ስለማላቅ ነው፣ ግን ኦፕሽኑ ያለ ይመስለኛል። አዎ ሆም ስኩል ይሁን እንጂ ኮርሱን አስመረጡት። እውነትሽን ነው። ፕሮግራሙ የአሜሪካ ነው ነበረ። የአሜሪካ ነው። አዎ ግን እንትናቸው ግን በካናዳ ሲስተም ይቻላል ሆም ስኩል ማድረግ ማለት። አዎ ትችላል። አይገስ ለነገሩ እሱም ኦልደርም ስለሆነ ምናልባት ትንንሾቹ ላይ አላቅም። እስቲ ወደፊት እንግዲህ በሌላ ጊዜ ደግሞ ግን ለሱ ጠቀመው፣ ለኔም ጠቀመኝ የሱ ቤት መሆን። አዎ ለሁለታችንም ጠቀመን፣ ለእህቱም ጠቀመ። ያ ምክንያቱም ቤት ስትመጣ ምናምን እሱ ይኖራል፣ ይንከባከባታል፣ ምን የሚያስፈልጋትን ነገር ያደርጋላታል፣ ብቻዋን አትሆንም። በጣም ደስ የሚል ነገር ነው ዙሪያሽ። እስቲ አሁን ደግሞ አንድ ከአንቺ ህይወት ተሞክሮ ለሌላ ሰው ታስተምሪ የምትችይው ነገር ብዬ ያሰብኩትን ነገር ላንሳ። ልክ ዛሬ እንደው አሁን በዚህ ባለሽበት አሁን ባለንበት ሁኔታ ላይ ልክ እንዳንቺው ልጆቿን በብቸኝነት እያሳደገች ላለች ሴት ኃላፊነቱን እንደው መቋቋም ለከበዳት ወይም ደግሞ አንዳንዴ የምታደርጊው ነገር ግራ ግብት ብሎሽ የሆነ ስታክ አድርገሽ የምትቆሚበት ጊዜ አለ አይደል? አንዳንድ ጊዜ ግራ መጋባት አይነት ስሜት ውስጥ የምትሆኝበት ነገር አለና በተለያየ አጋጣሚ ደግሞ ኑሮን ሀ ብለሽ መጀመር የሚኖርብሽ ጊዜ ይኖራል። ለምሳሌ አንቺ ልጆችሽን ትዳር ነበረሽ፣ አብረሽ እየኖርሽ ነበር። ግን ልጆችሽን በብቸኝነት ስታሳድጊ እንደገና ብዙ ነገሮችን ሀ ብለሽ ነው የጀመርሽው እና ብዙ ሰዎችም ይሄ ነገር ሊያጋጥመው ይችላልና በዚህ ልክ አንቺ ባለሽበት ሁኔታ ላይ ላለች ዛሬ ይሄንን ቪዲዮ ለምትመለከት ሴት እንደው ምን ትመክሪያታለሽ? ያው ቀላል አይደለም። በእኛ ባህል አሁን እየተለመደ መጣ መሰለኝ። እኔ ብቸኛ እናት ወይም ሲንግል ማዘር የሚለውን ነገር አክሰፕት ለማድረግ ከብዶኝ ነበር፣ ስላላደግንበት ስላልሰማሁትም። ትዳር ለኔ በጣም ክብር ያለው ነገር ነበረ። አዎና እኔ የረዳኝ የምለው እርዳታ ካስፈለገኝ አልፈራም፣ እጠይቃለሁ። ያው ጓደኞቼ ከኛ ኮሚኒቲ ወጣ ያሉ ስለሆኑ ብዙ እርዳታ አግኝቻለሁ። ቀላል አይደለም። አለመፍራት እርዳታ ጀጅመንትን ፈርተሽ አለመፍራት፣ እርዳታ መጠየቅ። እንግዲህ እሱ ነው ለኔ ጠቀመኝ የምለው እና ደፋር ነኝ። ድፍረቴ
ደግሞ በተረፈ ያው ፈጣሪ ከሱ ጋር እምነት ናቸው። ሲንግል ማዘርነት በጣም ቀላል ነገር አይደለም። በብዙ ነገር ረዳት አይዞሽ የሚልሽ ቤተሰብ ከሌላ አጎት አክስት ልጆቹ ከሌላቸው አንቺ እንዲህ ስትሄጂ ጥለሻቸው የምትሄጂበት ቦታ ከሌለ በጣም ይከብዳል። ግን ያው እርዳታ በጣም ያስፈልጋል። ምንም ይሁን ምንም ዘመድም ጓደኛም ምንም ቢሆን አንድ ነገርን በውስጥሽ ከያሽው እሱ ሌላ በሽታ ያመጣልና እኔ መጠየቅ እርዳታ የሚያስፈልጋችሁ ከሆነ ጠይቁ። ቅድም የሚያልሹ ለምሳሌ አሁን የነበረብሽ የፖስትፓርተም ዲፕሬሽንን በተመለከተ ገባሽ መጀመሪያ ላይ ባለማወቅ አምቀሹ ቁጭ ብለሽ እየተጎዳሽ ነበረ። ልክ ስታቂና ከዛሽ ሴትዮ ጋር አጋጣሚ ሆነው ከጓደኛሽ ጋር ስታወሩ አንዳንዴ ከዛ በኋላ መጣልሽ እርዳታ መጠየቅ እንደሚቻል አለ አይደል? አሁን ሁልጊዜ ማውራት መፍትሄ ነው። ግን እኛ ማህበረሰብ ውስጥ ደግሞ ትንሽ ችግር አለ። አንዴ እንፈራለን፣ እንደዚህ ገበና ማውጣት ይመስለናል አለ አይደለ? ግን አይደለም። እንደዚህ አይነት ነገር ብዙ ሰው የሚያልፍበት ነገር ስለሆነ አትፍሩ ነው እንግዲህ አይደል? ማለት አትፍሩ ነው። እኔ ያው በኮሚኒቲ በእኛ ኮሚኒቲ ውስጥ አይደለሁም አልነበርኩኝም። አዎ ጓደኞችም የዚህ ሀገር ዜጋዎች ስለነበሩ ነገሮችንም ስለምናገር አልፈራም። እኔ እናገራለሁኝ። እርዳታ ካስፈልገኝ እርዳታ ያስፈልገኛል። በቃ ያለሁበትን ነገር እናገራለሁ እና በዛ ብዙ እርዳታ አግኝቻለሁ። ብዙ ድጋፍ አግኝቻለሁ። ልጆቼ ቢዝነሴን ስጀምር 7 ቀን በምሰራበትና ቢዝነሴን ቢልድ በማድረግበት ጊዜ በስኬጁል ነበረ ልጆችን አንቺ ከዚህ እስከዚህ ትይዣለሽ፣ እኔ ከዚህ እስከዚህ ይዛለሁ እያሉ የሚይዙልኝ የነበረውና በርግጥ ብዙ ሰዎች ሰፖርት ሲስተም ያስፈልጋል። ቤተሰብ ባይኖርም አየሽ እሱ ነው አሁን በቃ ሲታወቅ እና ስትተዋወቂና ልክ እንዳልሽው እርዳታው እንደሚያስፈልግሽ አንቺ ግልጽ ስታረጊ የሚረዳሽ ሰው ይኖራል። ካልተናገርሽ ግን እንዴት ይሆን? ካልተናገርሽ ማን ያውቃል? እስቲ ከዚህ ጋር ደግሞ አያይዤ ልጠይቅሽና ተስፋ የቆረጥሽበት ሰዓት ነበር? ከቅድሙ ያው እሱ የተለየ ነው። ምክንያቱም የቅድሙ እሱ ያው የሜዲካል ችግር ስለሆነ እሱን ያው አለፍሽበት። ግን በዚህ በቢዝነሱ ጉዳይ ሊሆን ይችላል ባለው ሁኔታ ላይ ተስፋ የቆረጥሽበት ጊዜ ነበር? ይሄ ነገር አይሆንም እንደው ዝም ብዬ ነው ጊዜን ማባክነው ብለሽ ያሰብሽበት ሰዓት ነበር? ብዙ ነገሮች ተስፋ የሚያስቆርጡሽ ነገሮች አሉ። ብዙ እንቅፋት ይሄንን ቢዝነስ እንኳን ለመውሰድ ብዙ ወራቶች ፈጅቷል። ብዙ ወራቶች ግን ይሄ ራሱ በቃ በጣም ነገሮች ጥብብብ ያሉብን ጊዜ ነበሩ። ግን ነው እንደዛ የሆነው ሰዎቹ ናቸው ወይስ መጀመሪያ ላይ እየሄድኩኝ የነበረው ፕራይቬት ነበረ። ላይክ ፕራይቬት ኢንቨስተሮችን ለማምጣት ኢንቨስት እንዲያደርጉልኝ እንዲከፍሉልኝ ምናምን ነበረ እና ብዙ ውጣ ውረድ ነበረውና ከዛ በኋላ ወደ ባንክ እንትን አልኩኝ እና ዲፖዚት የሚባል ነገር ነበረ። ቀላል አይደለም ይሄ በሚሊዮን የሚቆጠር እና ዲፖዚቱ ራሱ ለማምጣት ወደ 500,000 ዲፖዚት ነው ያስገባሁት ማለት ነው። እንትን ከማለት ያንን ለማምጣት ራሱ ማጋ ነው የምትሄጂው እና እግዚአብሔር የተመሰገነ ይሁን። በእውነት ነው የምልሽ ሰው አናግሬ ሰው እምቢ አይለኝም። ማላውቃቸው ቻይናዎች ማላውቃቸው ምናምን እና ብዙ ኮኔክሽን እኮ በአመታት ውስጥ ቢልድ ስላረግሽ ነው እንጂ ዝም ብሎ የሆነ ነገር አይደለም። ግን እንደው እግዚአብሔርም ሊሆን ይችላል እኔ አላውቅም። ብቻ ግን ሰው ጋራ ተነጋግሬ የሆነ ነገር እምቢ አይሉኝም። በቃ ማላውቃቸው ቻይናዎች ናቸው ዲፖዚት ብለው ከነሱ ወሰድኩትና እና ይሄን ስታይ ተስፋ ያስቆርጥሻል። ማገደውለሽ ማንን ትያለሽ? እና እሱ ግን እኔ በቀላሉ ተስፋ አልቆርጥም። በጣም ኮሚትድ ነኝ ለማድረገው ነገር። በጣም
አልተው አለቅ ትልቅ ኳሊቲ ነው። አዎ በጣም ዲስፕሊን አለኝ። በጣም ቢዝነስ ወዳለሁ። በጣም ነው የምወደው ቢዝነስ። ዲሲፕሊን ባይኖርሽማ እዚህ አትደርሽም ነበር። ከስክራች ጀመረሽ እንዴ ቀላል አይደለም። ስለዚህ ተስፋ የቆረጥሽባቸው ሰዓታት ነበሩ፣ ግን ኬፕ ፑሽንግ ማለት ተስፋ ቆርጠሽ አልቀረሽም ነው ወደሚቀጥለው አማራጭ። መጨረሻም ላይ ደግሞ የ500,000 ብር ዲፖዚት ተገኝቶ ይህንን የመሰለ ቢዝነስ በእጅሽ ያስገባል። እግዚአብሔር ተመስገን ነው። እስቲ እንኳን ጠየቅኩሽ እችን ጥያቄ ረስቻት ነበር። እስቲ ብሬክ እንውሰድ ደግሞ። እሺ ተመልካቾቻችን ተመልሰን መተናል። ውዴ ዳር እስከ ዳር ቤተሰቦች ዙሪያሽ ባለፈው ስንጫወት ይሄንን ነገር ልጠይቅሽ ሳስብ ያው አንዳንድ መረጃ ስሰበስብ አንድ በጣም የሚገርም ነገር ነግረሽኝ ነበረ። ቅድም ትዳር ክቡር ነው በእኛ ሀገር ትዳር መፍታት አስቤውም አላውቅምና ትዳርሽን እንዳይፈርስ ለማድረግ በጣም ብዙ ነገር እንደጣርሽ አጫውተሽኛልና ከዚህም ውስጥ አንዱ ግን እንደው የግዴታ ወደዛ የገፋሽ ነገር አንድ ጊዜ ኢትዮጵያ ሄድሽ ለ3 ወር ያህል ልጆችሽን ይዘሽ ሄድሽና ስትመለሽ የተፈጠረ ነገር ነበረ። እንግዲህ ወደዛ ከገፋሽ ነገር በቃ ውሳኔ እንድትወስኝ በብቸኝነት ልጆቼን ማሳደግ አለብኝ ብለሽ እንድትወስኝ ካደረጉሽ ነገሮች ዋናው ይመስለኛል። ተሳሳትኩ? አዎ ልክ ነሽ። ያጫውቺኝ ስለሱ። አዎ ኢትዮጵያ የሄድኩትም በድንገት ነው የሄድኩት። በጣም እምወዳት እንደ እናቴ የምላት አክስቴ ታመመች እና በኋላ ቤተሰቦች ሲነግሩኝ የመዳን እድል የላትም ሲባል የሷን እንደዛ መሆን አልቻልኩም። ተበድሬ ምናምን ልጆችን ይዤ ሄድኩኝ። ግን እኔ ሲሄድ ምን ሆነ ለልጆቼ አባት ያን ወር ቤት ኪራይ ኦልሬዲ ይዛ አለ። የነበርንበት ወር ተከፍሏል። የምቆየው 3 ወር ነው እና በቃ እንግዲህ እኛም ሄደናል። እንግዲህ አንተ ወጪ የለም ብቻህን ነህ፣ ልጅ አያለቅስም ምናምን እና እየሰራህ ቤት ኪራይንም ክፈል ቢሎችንም ክፈል ምናምን ይሰራል በዛ ሰዓት። አዎ ይሰራ ነበረ። ከዛ እኛ ኢትዮጵያ ሄድን። ያው ቤተሰቦቼ ጣሊያን ስለሚኖሩ ለኛ ወጪ ምንም አልተቸገርኩም። መሄድ ብቻ ነበረብኝ እና ያው ትኬትሽን ብቻ ይዘሽ መሄድ ነበር። አዎ እና ሌላ ወጪን ግን ቤተሰቦቼ ናቸው። እናቴም እህቷ ስለነበረች ታመመችው መታ ነበረ፣ አክስቴም መታ ነበረ። ሁሉም ችለውኛል እኔና ልጆቼን። ያው 3 ወር እዛ ተቀመጥኩኝ። አክስቴን አስታመሜ አልዳነችም። ያው ቀብሬ መጣሁኝ። አዎ እና የመጣሁትም በሀዘን የመጣሁት። ከዛ ማታ ነው የገባ ነው። ጠዋት ተነስቼ ምናምን ስከፋፍት ምናምን ልቀቁ የሚል ደብዳቤ አገኘሁ ማለት ነው። ቤት ኪራይ አልከፈላችሁም። ደነገጥኩኝ። በጣም ነው የደነገጥኩት። ከዛ ላንድሎርድን ደውዬ ስጠይቀው አይ ምን ማድረግ አልችልም፣ ካልከፈልሽ መውጣት ነው አለኝ። ፌብሩዋሪ ነው። በዛ የስንት ወር ነው ያልተከፈለው? የ2 ወር ነው ያልተከፈለው። አንድ ወሩን አንቺ ኦልሬዲ ከፍለሻል? አንድ ወሩን ራሴ ከፍዬ ነው የሄድኩት። አዎ ነበረ። የ1 ወሩ ተከፍሏል። 2 ወር አልተከፈለም። ቢሎች አሉ፣ ስልኮች ተቆራርጠዋል እና በአጠቃላይ ብቻ ጥሩ እንትን ላይ አልነበርኩም። ስመጣ በጣም ተበሳጨሁኝ። ያው ከስራ ወጥቶ ነው እንደዛ የሆነው ወይስ እየሰራ? ምንም አላወቅኩም። ከዛ በኋላ ምንም በቃ ጠፋ፣ ይጠፋል፣ ማታ የለም። አዎ እና ከዛ እናቱን አምጥቼ ልጆቼን እንዲጠብቁልኝ እሳቸው ይጠብቃሉ። እኔ ወደ ስራ ይገባሁ። በዛ ሰዓት ምን ነበረ አስተናግዳለሁኝ፣ አስተረጉማለሁኝ ምናምን። እንደገና ደግሞ የላይፍ ኢንሹራንስ ላይሰንስ አውጥቼ ከላይፍ ኢንሹራንስ ካምፓኒዎችም ሰራለሁ በኮሚሽን
ላይፍ ኢንሹራንስ በቃ በጣም ትጣጣሪያለሽ ገቢ ለማምጣት ሰራለው በጣም ነው በጣም ሶ አስተርጓሚ ላይሰንስ አለኝ ኢንሹራንስ ካምፓኒ ፋይናንሻል ካምፓኒ ላይሰንስ አለኝ ሶ በዚህም በዛም ኢንካም እንትንላለሁ ለማሸነፍ ማለት ነው ግን አጋዥ ያስፈልግሻል ያ ነበር የጎደለውና በቃ አንገናኝም እኔ ስራ ሄዳለሁ ስመጣ የለም ግን ቀን ቤት ነው ከልጆቹ ከናቱ ጋር እያለ ነገሮች እየከበዱብኝ መጡ እና ያው ደሞ መጽሐፍ ቅዱስም ፍቺን ይጣላል እግዚአብሔር ፍቺ ከትልቁ እንትን ፍቺን በጣም ስለሚጣላ እኔ ያላረኩት ያልሞከርኩት ነገር የለም ትዳሬ በጣም ታጋሽ ነሽ ያውም እንደዚህ እየለፋሽ ያው የሚታይ ነገር ነው አይደለ አንቺ ያንቺን ሳይድ በጣም እየሞከርሽ በዛ በኩል ምላሽ ካላገኘሽ ከባድ ነው በጣም ያ እንገዛ በኋላ ያው ወስኜ ተለያየን ወጣው ልጆችን ይዤ ወጥቼ መጨረሻ ላይ ደሞ ፈራሁ ልጆቼ የሆነ መብት እንዲኖረኝ ፈልግ ነበር በያው በህጉ መሰረት ከስተዲ ብዬ ሄድኩኝ ጠየቅኩ ፍርድ ቤት ከስተዲ ይሰጠኝ ብዬ ሄድን ከዛ እሱ የእውነት በዚህ አጋጣሚ በጣም ደግ ሰው ነው ምንም አይነት ተንኮል ክፋት ምናምን የለበትም ያው ብቻ የራሱ የሆነ ችግር ስላለ ቤተሰቡን መምራት የማይችል ኃላፊነት መሸከም አልቻለም እንጂ ይሄ ክፋት ነገር ምናምን የለበትም እና እሱም ያስደስትሽ ከሆነ ብሎ 100% ከስተዲ ሰጠኝ እና እኔም አልፈለኩም ለምን ብዬ ተከራከርኩት አንተም የራስን ከስተዲ ያዝ እኔም የራስን ከስተዲ ያዝ ለምን የጋራ ልጆቻችን ስለሆነ ያን ልወስድበት አልፈለኩም ነበር እሱ ግን እኔን ካስደስተኝ ብሎ ሰጠኝ ማለት ነው ያንን እኔም እሺ ብዬ ሊጸድቅ ስንገባ ጃጁ በጣም ጥሩ ነው ከስተዲ ስለሰጣሃት ግን አባትነት ስላለብህ ደግሞ የልጆች ማሳደጊያ መክፈል አለበት ተብሎ ተፈረደበት እኔም አትፈርም ያን ጊዜ ብዬው ነበር ፈርቼ ያው ችግሩ ሰርቶ ማምጣቱ ላይ ስለሆነ ማለት ነው በዛ የተነሳ ህይወቱ እንዲበላሽም አልፈልግም የሱ ግን ስለተፈረደበት ተፈረደበት ከዛ በኋላ እኔ እሱን የታለህ አታመጣም ወይ የልጆች ምናምን አላልኩም ግን ልጆቹን ይጠይቅ ነበር ማለት ያገኛቸዋል እንደዚህ ዊኬንድ ላይ በህይወታቸው ውስጥ ነበር ፍርድ ቤትም ላይ እስካልተጣላችሁ ድረስ ችግር አልነበረብንም እኔም እንደዛ አይነት እንትን የለብኝም ነበር ልጆች እንዲንከራተቱ ስለማልፈልግ እሱ ወስዶ ምንም ነገር እንትን ስለሌለ የተደላደለ ኑሮ በሬን ከፈትኩለት መተው ይጠይቃል ልጆቹን እኔ ለልጆቹ አሁንም ድረስ ስለአባታቸው መጥፎ ነገር አውርቼ አላቅም በቃ ሲያድጉ ያው እውነቱን ይደርሱበታል በማለት በሩ ክፍት ነበር ለሱ እና እንደዚህ ላይ ያልሻት ነገር በጣም ቆንጆ በጣም አስፈላጊ ነገር ስላልሽ እንደው ላቋርጥሽ በጣም ይቅርታ አቋረጥኩሽ ጥሩ ግንኙነት መኖሩ ብትለያይም በህይወት አጋጣሚ መሆን ሳይችል ቀርቶ ያው እንዳልሽው ያንቺ የቻልሽውን ያህል ጥረት አድርገሽ አልሆነም ተለያያችሁ ስትለያዩ ግን እኔ ለልጆቼ አባታችሁ እንደዚህ ነው ብዬ ክፉ ነገር አልተናገርኩም ምክንያቱም ሲያድጉ ይደርሱበታል ይሄ በጣም ትልቅ አባባል ነው ምክንያቱም ስለማየው ነው ይቅርታ ስለማየው ሌሎች ሰዎች ላይ ለልጆቹን አእምሮ መመረዝ ነው ምክንያቱም እንዳልሽው በቃ አባትነቱ አይፋቅም ይሄ ሰውዬ አንቺም እናት ነሽ እሱም አባት ነው እና እንደዚህ ልጆች ላይ መጥፎ ነገር ብዙ ጊዜ ኮምፒት ሲያደርጉ ስለማይ ነው አንዳንድ ጊዜ በቃ ባይፈጠር ጥሩ ነው ችግር ግን ከተፈጠረ በኋላ ልጆቹን የሚጎዳና የልጆቹን አእምሮ የሚመርዝ ነገር ማድረጉ ምንም አይጠቅም በተለይ ለልጆቹ ደግሞ በጣም መጥፎ ነው እንዳልሽው ሲያድጉ ደግሞ ይደርሱበታል ይሄን ነገር እውነታውን ሁሉን ነገር ያዩታል ስለዚህ በተቻለ መጠን በሰላም እንደው ብትለያይም ልጆቹን ማሳደግ መቻሉና ይሄ ራሱ ያደረግሽው ነገር በጣም ትልቅ ነገር ነው በርሽን ከፍተሽ ሌላ
ያየሽው ሬድ ፍላግ እስከሌለ መጥፎ ነገር መጥፎ የሚያሳያቸው ነገር የለም ብለሽ እስካመንሽ ድረስ ሰላማዊ ነገር በቃ ይመጣል ይጠይቃል ልጆችን ትልቅ ነገር ነው ያልሽውና መድገም ስለፈለኩኝ ልክ ነው አዎ እኔ ምንም በልጆቹ እንትን ውስጥ ማስገባት በጭንቅላታቸውም አልፈለኩም እኔ እናድድ ነበር በርግጥ እናድዳለሁ ምክንያቱም ግን ዋጣ አርገሽ ብዙ ውጣውረድ ስላለ ማለት ነው ግን ለልጆቹ ምንም ነገር አልናገርም አላሳያቸውም ሲመጣ ይጠይቃቸዋል ይሄዳል ምናምን ለብዙ ጊዜ እናድድ ነበር በሱ በቃ ቶሎ እስኪወጣ ቸኩላለሁ መጥቶ አይቷቸው ግን አንድ ጊዜ ትታገሻለሽ ያችን ሰዓት ላለመረበሽ ትታገሽ ግን የሆነ ኮርስ ወሰድኩኝ ሰልፍ ዴቨሎፕመንት የሆነ ኮርስ ወስጄ በእምነትም ታውቂያለሽ ይቅር በሉ ይባላል አይደል ግን ያን ይቅርታም እንዳለ ያወኩኝ በውስጤ ግን በጣም በስጭት አለብኝ እንዴት ብቸኛ እናት አሳዳጊ ሆናለሁ እንዴት ሰርቶ አይረዳንም ምናምን ልጆቹን ከወደደ የሚል ነገሮች ውስጤ አሉ ግን አላወጣቸው ግን ያንን ኮርስ ወስጄ ግራጁዌት ሳረግ የ3 ቀን ኮርስ ነበረ እዛ ኮርስ ላይ ምን ተማርኩ አንቺ ከሌላ ሰው ቂም ይዘሽ አይ ቲንክ አሁን ብዙ ቦታ ላይ ሰማዋለሁ አይ ቲንክ ብዙ የተወራበት ነው በጣም ነው ደስ የሚለኝ እሱን ስሰማ የራስሽን ስኬት ነው የሚይዘው በሌላ ሰው ቂም ይዘሽ ያንቺን ነገሮች ለማሳካት አምሮሽ በዛ ነገር በጣም ኦኩፓይድ ስለሚሆን የራስሽ ላይ ለመስራት እንት ያልሽ ያንቺን ሰላም ነው የሚነሳው ያንቺን ጤና ነው የሚነሳው ያንቺን በቃ እና እነሱ ነገሮች ደግሞ ወደፊት እንዳትሄጂ እንቅፋት ይሆኑብሻል ያን ጊዜ ለቀሽ በቃ የሆነ ጭንቅላቴ ውስጥ መጣ ማለት ነው እንደዛ ከሆነማ የት ነው የምደርሰው እኔ ይሄን ሰውዬ እንዲህ ያልኩኝ በውስጤ ያልኩኝ እየተብሰለሰልሽ ማለት ነው በቃ እንዳልሽው በቃ you give him the power ያለዛ ሰው አምሮሽን እንዲቆጣጠር አረረሽ ማለት ነውና ለሌላ ነገር ለማሰብ ጊዜ አይኖርሽም ያልነበረኝም እና ከዛ ልክ ኮርሱን ግራጁዌት አድርጌ እንደወጣሁኝ ድራይቭ ያረኩ ወደ ቤቴ ስመጣ የመጀመሪያ ስልክ የደወልኩለት ለሱ ነበር ከዛ ደወልኩለት ደነገጠ ምናምን ከዛ ይቅርታ ልጠይቅህ ነው ስለው አላመነም ከኔ ይቅርታ እና ምንድነው ምናምን እኔ እስከ ዛሬ ድረስ ያንተ እንዲያርገኝ ያልኩ በውስጤ ያብሰለሰልኩኝ ሳልነግርህ ስለቆየሁኝ ይቅርታ ግን አሁን ይሄ ማለት ምንም አይቀይርም አንተና እኔን ካሁን በኋላ ግን ስላንተ ነገር ምንም አላስብም ከዛ በኋላ ባዘር አርጎኝ ያቀም በቃ ከራስሽ ጋር ሰላም ፈጠርሽ ከውስጥሽ ጋር አዎ በቃ ከራሴ ጋር ሰላም ፈጠርኩኝ አሁን እሱ ብዙ ነገር ደርሶበታል የጤና ችግር ደርሶበታል ስትሮክ አግኝቶታል እና እንደዛ ሲሆን አሁን እኛንን የምናስታመመው ሲታመም እኛንን መድኃኒት ይዘንለት የምንሄደው ምናምን የምናረግለት አሁን ፓርት ኦፍ አወር ፋሚሊ እና በ16 አመታችን በተለያየን በ16 አመታችን ነው በ17 አመታችን ፍቺ የፈጸማችሁት ህጋዊ ፍቺ እና በዛ ጊዜ ሆፕ ያረክሽ ነበር ለምን ይሄን ያህል ጊዜ ቆየሽ ፍቺውን ለመፈጸም ምናልባት ነገሮች ይስተካከላሉ ብለሽ ታስቢ ነበር መጀመሪያ ላይ አስብ ነበር ተስተካክሎ ይመጣል ብዬ አስባለሁ ክፋት እንዳልኩሽ በጣም ደግ ሰው ስለሆነ ይመለሳል የሚል ነበርኝ ከዛ በኋላ ያው እኔ እንዳልኩሽ ጋብቻና አከብራለሁ ከአያቶቼ ጋር ነው ያደኩት አያቶቼ አንቱ ተባብለው ተከባብረው ነው ማቀው ያ ስላለ እምነቴም ስላለ መፋታት መለያየት እንጂ የመፋታት ግራውንዱ አልነበረኝም ሶ ግራውንዱን መጠበቅ ነበረብኝ ያ እነዛ ግራውንዶች ሲመጡ ደግሞ ያ ስለዚህ ከ17 አመት በኋላ ስትፋቱ ምን ተፈጠረ በህጋዊ መንገድ አዎ ፍቹንም እንድፈታም የጠየቁ ልጆቼ ናቸው እውነትሽ ነው ለምን አሉ በቃ ማሚ አንቺ ብቻ ነሽ ታማኟ አንቺ ብቻ ነሽ በቃ እና አሁን
ማሚ አንቺ የራስሽን ኑሮ መኖር አለብሽ፣ ፍሪ መሆን አለብሽ በቃ ፍቺ ያሉኝ ሁለቱ ናቸው። ሁለቱ ልጆች አንድ ላይ ቁጭ ብለው ማለት ነው። እና ያው የሆነ ግራውንድ መኖር ነበረበት ለኔ ለመፍታት እና ያን ግራውንድ እነሱ ደግሞ ያውቁ ነበረ፣ እኔ አላውቅም ነበረ። ከዛ የሚያውቁት ነገር አለ። አዎ ከዛ በኋላ አነጋገርኩት፣ ፍቺ ላረግ ነው አልኩኝ። ከዛ ሲደረግ ወደ 96,000 ብር ዶላር ነበረበት የኛ ያልከፈለን ለልጆች ማሳደጊያ። በጊዜው ግን ገንዘቡን አልፈለግሽም ነበር? ስለማይሰራ ነው? እፈልግ ነበረ፣ ግን አሁን እኔ እሱን ላሳድ ወይስ ራሴን ስራ ልስራ ልጆችን በቃ እኔ እሱ የት ይዋል ምን ይስራ ምን ያገኝ ምናምን ጊዜውም የለኝም። እሱ ቢኖረው ይሰጣል አውቃለሁ። ግን አንዳንዴ መረድቶሽ አያውቅም ነው? ሳይሰራ ነው የኖረው ይሄን ሁሉ ዘመን ማለት ነው። ሊሰራ ይችላል፣ ግን እኔም እሱን አልጠብቅም። ደግሞ ኑሮዬ እየተሻሻለ ከሱ የተሻለ ኑሮ እየኖርኩኝ መጣሁኝና እንደገና እሱን እንደዚህ ማለት አልፈልግም። በህግ ደረጃም ደግሞ የልጆች ምናምን የሚባሉት ይደውሉልኝ ነበረ። የት ነው ያለው? አንቺ ካልነገርሽን ማግኘት አንችልም እሱን ምናምን ይሉኝ ነበረ። ስለዚህ አንቺ ነሽ እሱን ሺልድ ያረግሽው አንቺ ነሽ ማለት ነው ነው ወይ? እና እኔ ደግሞ እነሱ የናንተ እሱ ስራችሁ ከሆነ እናንተ ሂዱ ፈልጉት፣ እኔ ልጆች አሳዳጊ ነኝ፣ ቢዚ ነኝ። እኔ ቆርጬ ተነስቻለሁ ላይፌን ለመቀየር። ምክንያቱም ብዙ ነገሮች ቆጭት አለብኝ። እዚህ ሀገር መተሽ መሻሻል አለብሽ፣ የተሻለ ኑሮ መኖር አለብሽ። ይሄን ሁሉ ገንዘብ አፍስሼ የመጣሁበትን ኢትዮጵያ ብመለስበት እኮ ብዙ ነገር አደረግበት ነበረ። እና ልጅ ይዘሽ የተሻለ ኑሮ መኖር አለብኝ። ለልጆቼ እኔ ያላገኘሁትን እድል መስጠት አለብኝ። ፎከስ ያደረኩት ላይፍ ቼንጅ ላይ ነው። የድሮ ጓደኞችን አስወጥቻለሁ። እኔና እሱን የሚያውቁትን ሰዎች ከስልክ ያስወጥቻለሁ። አሁን እኔ ፎከስ ምንድነው? ልጆቼ ላይና ላይፍ መቀየር። በቃ በጣም ጎበዝ ነሽ። ራሱ ይሄ እንትኑን ከት ማድረግ ራሱ መቻል እኮ ቀላል አይደለም። በቃ አንቺ ፕራዮሪቲ የኔ ቀዳሚ ተግባር ልጆቼን ማሳደግ፣ እኔ ደግሞ ኑሮዬን በምፈልገው መንገድ ማስኬድ ነው። ስለዚህ የአሮጌው ሰውነቴን ትቼዋለሁ ብዬ ከዛ እንደዛ ስለነበረ እሱ ቢፈልጉትም አያገኙትም፣ እኔም አልሰጥም። እኔም አንቺ ኢንፎርሜሽኑን ብትሰጫቸው እንኳን ያገኙት ነበረ። እኔ ጊዜ የለኝም ስላልኳቸው እኔ ጋር አይደውሉም። በቃ አንቺ ፐርሱ ካላረግሽ እንትን አይሉም። ግን ይሄ ራሱ እኮ ምልሽ በጣም ደግ ስለሆንሽ ነው አንቺ እንጂ ሌላ ሰው ቢሆን እንደዚህ አብዛኛው ሰው እንደዚህ የሚያደርግ አይመስለኝም። ምክንያቱም ኖ ማተር ዋት ልጆቹ ናቸው። ልጆቹ እስከሆኑ ድረስ ደግሞ እኔ እየለፋው ነው እየሰራው ነው። እነሱ ደግሞ ሳይሰራ ሊኖር አይችልም። ከሰራም ግን ከሚሰራው ላይ የትኛውም ነገር ይሁን ህጉ እንደሚለው ከሚያገኘው ኢንካም ላይ የተወሰነውን ለልጆቹ መስጠት አለበት ነው እንግዲህ ህጉ። ይሄ ራሱ ወደፊት ራሱ ለብቻው ርዕስ የሚሆን ነገር ነው። እና ያ ልጨርስልሽና ፍርድ ቤት ያው እንትን ሲል አገኙት፣ ፋይሉን አገኙት። 96,000 ብር ነበረበት ምናምን። ሎየሩ ደውሎ እንዴት ነው ምናምን ሲለኝ አይ እኔ ልጆቹንም ስጠይቃቸው ይቅር እንበለው ከየታምስቶስ ይከፍላል። አዎ እና ይቅር ብለናል አንፈልግም ማለት 96,000 ብር አሁን በዛ ሰዓት ግን ሲወሰን አሁን ለምሳሌ እሱ በዛ ሰዓት ቤት ቢኖረው ቤቱን ሸጦ መክፈል ነበረበት፣ ይኖርበታል። መኪና ቢኖረው ምናምን ቢኖረው ኤኒቲንግ የሚያገኙትን ያንን ከዛ ውሳኔ ላይ ያንን ገንዘብ ሊያወጣ የሚችል ተፈርዷል በፍርድ ቤት። ግን አንቺ ሙሉ በሙሉ ይቀራልሽ። እኔ ይቀራልኩት ለምክንያቱም የሱ ኦሬዲ የሚኖረው ኑሮ ከኛ ያነሰ ኑሮ ነው እና ሌላ ደግሞ ችግር ልፈጥርበት አልፈለኩም። እሱም አላወቀም። ከ2-3 ዓመት በኋላ ነው ወደ ሀገሩ ሊሄድ ብሎ በሄድ መመለስ አልችልም፣ ለልጁ መመለስ አልችልም፣ መሄድ ወደ ሀገር ይፈልጋለሁ። ለምን ስትለው አይ እንግዲህ እናትሽ ታውቃለች ምናምን ሲላት፣ ከዛ ስጠይቀው
በገንዘቡ ስላልሰጠኋችሁ በወጣ መመለስ አልችልም። አይ ቲንክ ያው ይፈለግ ነበረ። አረኛ ይቀርብልናል፣ ሂድ ኮርት አውጣ ወረቀትህን ምናምን በጣም ነው ደስ ያለው። በጣም እና ሁለቴ አሁን አገሩ በነፃነት ሄዶ ፓስፖርት እስከ መቀማቱላ እኮ ይደርሳል። ከሀገር መውጣት ራሱ አትችልም። ወጥቶ መመለስ አይችልም። ከወጣም መመለስ አይችልም። እና ይሄው ሲመርቀን ይኖራል። በጣም መመረቀን የራሱ መረቅ ማለት ትልቅ ነገር ነው። ይሄ እኮ ቀላል ነገር አይደለም። የሰው ህይወት ማበላሸት ኦልሬዲ የተበላሸ ህይወት ማበላሸት አይሽ እሱ ነው ዋናው ነገር። ምክንያቱም አንዳንድ ሰው እልህ ውስጥ ይገባል። አሜን ይገባኛል። ያው ስቲል ኃላፊነት አለበት አንድ ሰው ልጆች ከወለደ ለልጆቹ ኃላፊነት አለበት። አብሮ ማሳደግ ባይችል እንኳን ፋይናንሻሊ በገንዘብ የሚችለውን ያህል መርዳት እንዳለበት አምናለሁ። ግን ያ ደግሞ ያንቺ ውሳኔ ነው። በቃ አንቺ ኦልሬዲ የሚኖረው ኑሮ እሱ ጥሩ አይደለም፣ ለኃላፊነት ብቁ አይደለም፣ ምኑንም አልፈልግም ካልሽ ደግሞ ግን በጣም ቀላል ውሳኔ አይደለም። ምክንያቱም ብዙ ሰው በብስጭት ነው የሚንቀሳቀሰው። አንቺ እኮ እዚህ ውሳኔ ላይ መድረስ የቻልሽው ይቅር ስላልሽና ነገሩን እርግፍ አድርገሽ ስለተውሽው ይመስለኛል። አዎ ለውስጤ ሰላም አገኘው። በቃ ሰላም አብዛኛው ሰው በቃ በቁጭት በልህና በንዴት ነው እንዲህ አይነት ነገሮችን የሚያደርገው። ከሁሉም በላይ ግን እኔ በቃ ትልቅ ማስተማሪያ ነው ብዬ የማስበው አንቺ በሰላም ጭቅጭቅ ሳይኖር እሱም አባትነቱን አክብረሽ እንዲያያቸው ኖ ማተር ሁ ኢዝ የፈለገ አንሌስ እንዳልኩሽ ቅድም መጥፎ ነገር እስካልሰራና ልጆቹ ማየት የሌለባቸውን ነገር እስካላደረገ ድረስ እንደ አባትነት መጥቶ እንዲያያቸው እንዲያገኛቸው አድርገሽ ሰላም ፈጥረሽ ማድረግሽ ብዙ ቦታ ይሄ ነገር የለ which is very sad። እኔ ስላየሁኝ ካየሁት ነው ማወራውና ይሄ በጣም ትልቅ ነገር ነው። ጥቅሙ እኮ ታዲያ ምን መሰለሽ እስከዳዬ ጥቅሙ ለልጆቹ ነው። ምክንያቱም ልጆቹ የተዘበራረቀ እንትን ውስጥ ገብተው ካደጉ ላይፍ መምራት አይችሉም። በኋላ ግን ያው የሆድሽን በሆድሽ ይዘሽ ልጆቹ ፍሪ ሆነው ማደግ አለባቸው። ይሄ የሱና የኔ አልሄደም፣ ግን እነዚህ ልጆች ወደዚህ ዓለም አምጥተናል። የኛ ነገር እነሱን አፌክት ካርጋቸው በኋላ ደግሞ ህይወታቸው ላይ አፌክት ያደርጋቸዋል። ስለዚህ መግባት የሚፈሩ ልጆች አሉ። በዚህ አይነት ኤክስፒሪየንስ ምክንያት እንዳልሹ ነገሮች በሰላም በሰለጠነ መልኩ ባለመፈጸማቸው እንዳንቺ አሁን የእናንተ አሁን የሰለጠነ አካሄድ ነው። በእንደዛ አይነት መንገድ ባለመፈጸማቸው ብዙ ልጆች አሁን ያድጋሉ እኮ እነዚህ ልጆች አሉ። አሁን ያንቺ ልጅ እንግዲህ ትዳር ይዟል አልሽ በ22 ዓመቱ እና አድገው ወደ ትዳር መግባት የሚፈሩ ብዙ ልጆች አይቻሉ። አይ ዶንት ዋንት በቃ ይሄን ነገር ሳስበው ትዝ የሚለኝ የእናትና አባቴ ጭቅጭቅና የእናትና አባቴ ያለፉበት ነገርና እንዳልሹ መርዝ መርጨት ነው እነሱ አእምሮ ላይ ጥሩ ነገር እንዳይቀመጥ ማድረግ ነው። በጣም ትልቅ ውሳኔ ነው። በጣም በሳል ሰው ነሽ በእውነት ሁሉ ሰው እንደዚህ አያስብም። እሺ ውድ ዳር እስከ ዳር ቤተሰቦች አሁንም ተመልሰን መተናል። ዙሪያሽ በእውነት ታሪክሽ በጣም መጀመሪያም ሳወራሽ በስልክ በጣም ገርሞኝ ነበር። አሁን ደግሞ እዚህ መተን ቁጭ ብለን ስንጨዋወት በጣም አስደማሚ ነው ታሪክሽ። በጣም መሳጭ ነው። ዝም ብሎ ጥሮ ግሮ ስኬት ላይ ስለመድረስ የቢዝነስ ታሪክ ብቻ ሳይሆን በፈተና ውስጥ የማለፍ የቤተሰብ የትዳር ፈተና የጤና የአእምሮ ጤና ሁሉ ያልነካካነው ነገር የለም በአንቺ ህይወት ውስጥ በጣም ብዙ ነገር ነውና ብዙ ማስተዋል የሚችል ሰው ብዙ ነገር የሚማርበት ነው ብዬ አስባለሁ። ትዕግስት፣ ነገሮችን በትዕግስት ማለፍ፣ ተስፋ አለመቁረጥ እና አሁን በተለያየ ቦታ ሆነው የሚያዩ የተለያዩ ሰዎች ካንቺ ከተለያየው የህይወት ክፍልሽ ብዙ ነገር ይማራሉና በጣም እንደሚጽናኑበትና እንደሚማሩበት ምንም ጥርጥር የለኝም። ብርታት እንደሚሆናቸው ነው ደግሞ አንቺን ሲሰሙ አሁን በዚህ ነገር ውስጥ እንዲጠንከረሽ አልፈሽ እዚህ መድረስሽ ለብዙዎች ብርታት እንደሚሆን ምንም ጥርጥር የለኝም። እንግዲህ ቅድም አንድ ጠቀስ አርገሻታል ጠይቄሽ ነበርና በቅሶሻል ወይ ተሳክቶልኛል ብለሽ ብዬሽ ነበር፣ ግን አልመሰለኝም። ኦሬዲ ሜንሽን አርገሽልኛል። በቀጣይ ምን እንጠብቅ ብዬሽ ይሄንን ቢዝነስሽን ኢትዮጵያ የመውሰድ ሐሳብ እንዳለሽ
ነግረሽኛልና ከዛ ሌላ ደግሞ ባለፈው ስናወራ እኔ አረሳም ያወራሽልኝ አንዳንድ ሰዎች ከህይወት ተሞክሮ የተነስተው ለምን ሞቲቬሽናል ስፒከር ነገር እንደዛ አይነት ነገር አትሰሪም ይሉኛል ብለሽኛል እኔም አሁን ሳይሽ አይ ቲንክ መስራት ትችያለሽና እስቲ ስለሱ ነው ስላሰብሻቸው ነገሮች የኢትዮጵያውን ቢዝነስ ያው ኦሬዲ ነግረሽኛል ሌሎች ነገሮችም ካሉ እኔ በዚች ሰዓት ውስጥ የሚገለጽ ህይወት አይደለም ያለኝ ትልቅ መጽሐፍ የሚወጣው ነው ህይወት ነው ያለኝና የፈጣሪና አመሰግናለሁ በእውነት ብዙ ነገር አልፍ ያለው ብዙ ነገር ሲጀምር የራሴ ህይወት ራሴን ራሱን ኢሞሽናል ያረጋኛልና ወደኋላ መለስ አው ሳየው ማለት ነው ከሌሎቹ ስኬቶች ጋራ ማለት ያደረስ እዚህ ላይ ሆነ ስታይ ምናልባት ብዙ ሰው አልጋ ባልጋ አልነበረም ይሄው አወራ ነው እኮ አልጋ ባልጋ እንዳልነበር አዎ እና ብችል የኔ ህይወት የተወሰኑ ህይወት ሰዎችን ህይወት የሚለውጥ ከሆነ ከልምዴ ካሳለፍኩት ከውጣው ረዴ ያንን ለሰዎች አካፍዬ የነሱ ህይወት ቢለወጥ እኔ ትልቁ እንትኔ ሰዎች ሲደሰቱ ደስ ይለኛል በቃ ሰው ማስደሰት ደስታዬ ነው በቃ የሰው ህይወት መለወጥ በቃ ደስ ይለኛል እኔ እሱም ባረክ ደስ ይለኛል ከብዙ ሰዎችም ጋር አውርቼበታለሁ በፊት አንዳንድ ምን ያሰብሽ ያለው ነገር አለ ማለት ነው በዚህ ዙሪያ ይሄ ነው ብዬም ባልልም አሁን ምክንያቱም ሐሳቡ አለኝ እሱ በቃ እኔ በሰዎች ህይወት ውስጥ መግባት ፈልጋለሁ አይ ቲንክ በጣም አንደኛ ጥሩ ትናገሪያለሽ ሁለተኛ በግልጽ ነው የምትናገሪው እንዳልኩሽ እኛ ማህበረሰብ ላይ ነገሮች እንደሚሸፋፈኑት አይደለም የሚጠቅም ከሆነ ይሄን ነገር እኔ ራሱ ስጠይቅሽ እንደዚህ ብለሽ ስታወሪኝ በስልክ ስናወራ መጀመሪያ ላይ እና ይሄንን ሚዲያ ላይ ማውራት አትፈሪም ችግር የለውም ስልሽ ሰው የሚያስተምር ከሆነ አንድ ሰው እንኳን የሚረዳ ከሆነ ማውራት ፈልጋለሁ ነው ያልሽኝና አላማሽ ለዛ ነው የምታወሪበትና ነገሮቹን ያነሳሽበትን መንገድ ሰዎች እንዲረዱ ትፈልጋለሁ አንድ ሰው እንኳን የሚቀይር ከሆነ የኔ ህይወት ለማውራት ምንም ችግር የለብኝም ያሳለፍኩትን ትግል ማውራት ፈልጋለሁ ብለሽ ነውና አይ ቲንክ በጣም ጥሩ ሐሳብ ነው እኔም ግፊበት ነው የምለው እንግዲህ ምን እንዳሰብሽ አላቅም ግፊበት ነው 2019 ጀምሬ በዚህ በተለይ በፋይናንሻሉ በላይፍ ኢንሹራንሱ በመናምኑ ዳንፎርዝ አካባቢ ገኝ ነበር አንድ ቤት ነበረች በሳምንት አንድ ቀን ፕሬዘንቴሽን ማድረግባት ዳንፎርዝ እና ብዙ ሰዎችን አነጋግር ነበር like invite ለማድረግ educate ለማድረግ መናምን በእኛ ኮሚኒቲ የላይፍ ኢንሹራንስ የታወቀ አይደለም ብዙ አብዛኛው ሰው እንደዛ ፕሮቴክሽን አይደፍሩም ግን ያን ጊዜ ምን ተማርኩኝ በቃ አንዳንድ ሰዎችን ሳነጋግራቸው ያሉበት የሚፈልጉት በቃ አንዳንድ ነገር በቃ እጅ በእጅ ሆነች ስራ ካሽ ነገር ምናምን ነው እንጂ እንደዚህ ይሄ በቃ ረዘም ላለ ጊዜ አስቦም የሚገባበት እና በቃ ምን ይሰማኛል እነዚህን ሰዎች ስብስብ ባርኪ እንደው ህይወት ባካፍላቸው ምናልባት እቺ ነገር ትለወጣለች አንድ ሰው ከለወጥሽ ያ አንድ ሰው ሌላ ሰው ይለውጣል ያ አንድ ሰው ከዛ ምን ሆነ እዚህ ያለ ኮሚኒቲ ተለወጠ እና እንደዛ አይነት ነገር ካለብኝ ቆይቻለሁ ካሰብሽ ቆይተሻል ወደፊትም በቃ ይሄ የውስጥሽ የሚገፋሽ አለ አይደለ የመልካም ነገር ማድረግ ለሰዎች በቃ እንደዛ በጣም እሱን ሳላረግ ፈጣሪ ለምነዋለሁ ምንም አይ እኔም እንደምታሳኪው ተስፋ አለኝ ምክንያቱም አሁን እንደውም ትዝ ያለኝ ነገር ምንድነው ይሄ እንዳልሽው አሁን ቢዝነሱን አንዳንዱን ቢዝነስ ብዙ ሰው አይደፍረውም አሁን አንቺ አይነት ቢዝነስ እንግዲህ ያለው ሰው አላቅም አንዳንድ ጊዜ አልችለውም የሚል ፍርሃት አለ ትንሽ አላል በራሴ መተማመን ነገር ነው አንቺ ግን ቢዝነስ ውስጥ ስላደግሽበት ነው የደፈርሽው አሁን የተወሰኑ ቢዝነሶች አሉ ያበሻ ኮሚኒቲ የሚሰራቸው አይነት ይሄ ግን ለየት ያለ ነውና አሁን አንቺን ያየሰው ለካ እንደዚህ አይነት ነገር ማድረግ ይችላል በተለይ እዛ ውስጥ ካሉ እየተማርሽ የምታድጊበት ነገር ስለሆነ
ገንዘቡ በትንሹም ጀምረሽ ማደግ ትችያለሽ እና ይሄንን እንዲህ አይነቱን ልምድ ደግሞ ማካፈል ደግሞ እንዳልሽው አንድ ሰው ሲለወጥ ሁለት ሰው ሲለወጥ ማህበር የራሳችን ኮሚኒቲያችን ነው እየተጠናከረ የሚሄደውና ለዚህም ነው እንግዲህ ዛሬ እንግዳይ እንድትሆኚ የፈለኩትና በጣም ደስ ብሎኛል በእውነት። በዚህ አጋጣሚ ምናልባት አንድ ፕሮፌሰር አለ ወደፊት ወይ ይሄንን በአጋጣሚ ሊያዩ ይችላል። በጣም ከሱ ጋር እንደዛ እሱም አለው እንደዛ ለማድረግ አላማ ኮሚኒቲ ቢልድ ለማድረግ አበሻ ነው ፕሮፌሰር ነው። ኮሚኒቲ ቢልድ ማድረግ ይፈልጋል እዚህ እና ያወራንበት ነበረ። ያው እኔም በልብ ያለ እንግዲህ አይቀርም አንድ ላይ። በጣም ጥሩ። እኛም ደግሞ እንግዲህ ያለን ይሄው ከጀርባ እንደግፋለን። በጣም በጣም ደስ ብሎኛል። እንግዲህ አሁን ወደ መጨረሻ ወደ መዝጊያው ላይ ደርሰናል። ዙሪያሽ እንግዲህ በጣም ነው ማመሰግነው ይሄንን በጣም ደስ የሚል ውይይት ጭውውት ስላደረከን ስለመጣው ዛሬ በጣም ደስ ብሎኛል። በመጨረሻም እንግዲህ ከመዝጋቴ በፊት ማመስገን የምትፈልጊው ሰው ካለ እድሉ ልስጥሽ የፈለግሽውን ነገር ለማለት። እሺ አመሰግናለሁ። በቁጥር ብዙ ናቸው። ስም እየጠራውም እንኳን ለማመስገን በጣም ይከብዳል። ግን ከሁሉም በፊት አማርኛ ቢሆንም ግን ብትሰሙትም ባትሰሙትም እዚህ እንድደርስ ለረዳችሁኝ ሰዎች በሙሉ በጣም ነው ማመሰግነው። እንደገና የኤምፓየር ኢቨንት ቲሞቼ ያለናንተ ያለ ሰው ካምፓኒ አይገነባም፣ ያለ ሰው ቢዝነስ ራን አይደረግም እና ትልቅ አስተዋጽኦ ያረጋችሁልኝ የኤምፓየር ኢቨንት ቲሞች ስጀምር ጀምሮ እስካሁንም ያላችሁ በሙሉ አመሰግናችኋለሁ። አብረን እናድጋለን ነው የምለው፣ አላቆምም። እንዲሁም ደግሞ ይህንን ቢዝነስ ከያዝኩኝ ጊዜ ጀምሮ ኢትዮጵያ ኮሚኒቲ በእውነት በጣም ትልቅ ምስጋና አለኝ። ሁላችሁም ስማችሁንም ባልጠራ ተክሌ፣ ብርሃነ ቲቪ፣ ቅኝት ቲቪ፣ ባንቺ፣ ገመቹ ሁላችሁም እኔ ይሄ ነው አልልም ላረጋችሁልኝ በኦፕን ሃውስ ሳረግ መታችሁ በአካልም በስልክም በማስተዋወቅም ሶሻል ሚዲያ ሸር በማድረግም ላገዛችሁኝ ሁሉ በጣም እጅግ ነው ማመሰግነው። እግዚአብሔር ያክብርልኝ። ሶሻል ሚዲያም ይህንን ነገር ኢንተርቪውንም የምታዩ ፌስቡክ የምትከተሉኝ ኮሜንት የምትሰጡኝ ለእኔ እድገት በርቺም ለምትሉኝ ሁሉ እግዚአብሔር ምስጋናዬን ላሚን ክብር ይስጥልኝ። አመሰግናቸዋለሁኝ። እስከ ዳር ለዚህም ስለ አምጥተሽ የራሴን በትንሹም ቢሆን እንዲወጣ ሌሎችን ያስተምራል ብለሽ መርጠሽኝ ታሪኬን ሰምተሽ አንድ ቀንም ሳታቂ ግን አምነሽ መተሽ እንድናገር ስላረግሽኝ አመሰግንሻለሁኝ። ይሄ ደግሞ ደርሶ ብዙ ሰዎችን አንድም ሁለትም ሰው አዳምጦት እንኳን ህይወቱ ከተነካ ከተቀየረ በጣም ደስ ይለኛል እና አመሰግናለሁ። አንቺን እኔ ነኝ በጣም ማመስገን ያለብኝ እንጂ ይሄን እድል ስለሰጠሽኝ በጣም ነው ማመሰግነው። Like, comment, and subscribe to Dot Esconar for more videos.